ጥንቃቄ ያስፈልጋል። ጁፊት የሚያልፍ ሰው ቢያውቅ ኖሮ አሉ ምን ማለት ነው? ቢያውቅ ኖሮ ማለት ምን እንዳለበት ማዛ عليه ያለበትን ቅጣት ወንጀሉን ቢያውቅ ኖሮ ለካነ አን የቂፈ 40 አርባዎቹን መቆሙን ይመርጥ ነበር። ኸይረን ለሁ ሚን አን የሙረ በይነ የደይህ ከሰጋጅ ፊት ከሚያልፍ አርባዎችን ቢቆም እሱ ይሻለኛል ብሎ በመረጠ ነበር አሉ። ምንድነው 40 ሲባል ቃለ ላ አድሪ ሰነተን 40 ዓመት መቆም ይሁን እኔ እንጃ፣ አው ሸህረን ወይ 40 ወር ሁሉ ብርድና ሙቀት እየተፈራረቀበት መቆም ይሁን እኔ እንጃ፣ አው የውመን ወይም 40 ቀናትን ያክል መቆም ይሁን እኔ እንጃ፣ አው ሰዓተን ወይ ለ40 ሰዓት እንደው ከዝቅተኛው ብንነሳ 40 ሰዓት ቢባልስ ራሱ ምን ማለት ነው? ከአንድ ቀን በላይ ማለት ነው መቆም እዛው ባለበት። ይሄ ማለት በሰጋጁና በሱጁዱ መሃል ማለፍ ከተላላቅ ወንጀሎች ነው የሚመደበው። በፍጹም እኛ ልናደርገው አይገባም። ብዙ ጊዜ ይሄን ስተት ማን ይፈጽመዋል? ኢማሙ ካሰላመተ በኋላ አብረው ከሱ ጋር የነበሩ ያሰላመቱ ሰዎች ለመውጣት ሲቻኮሉ ወይ የቀራቸው ረካዓ ለመሙላት በተነሱ ሰዎች ሰላት መሃል ወይንም ደግሞ ሰላት ፈጽመው ሱና ባዕድያ በሚሰግዱ ሰዎች በእነሱና በሱጁድ መሃል ምን ፈጽመው ስተት ነው። ጥንቃቄ ያስፈልጋል። አላህን መፍራት አለብን። እንረጋጋ። እንድንወጣ የሚያስገድድም ጉዳይ ከሆነ ደግሞ ምን ማድረግ አለብን? እያየን በእነሱና በሱጁዳቸው መሃል ሳንገባ ማለፍ መቻል አለብን። أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال كأبي سعيد الخدري إن تلالفوا يا الله ملك تنيان ديهالو إذا كان أحدكم يصلي كنان تانداتشو يسجد كال فلا يدع أحدا يمر بين يديه ما نمسك في اللفتون ديال أيفكد بالسنة بسجود محل مالتنا ما نمن ديال فايفكد وليدرأه ما استطاع بشالو مسرتي قفتروا يملسوا فإن أبا يام لمالف متاقل انبيبلو الفالو ملكونا فليقاتلوه يقاد لوالو بمعنى يمكالكلون هاي